ያዛዳል ምርጥ ያዛዳጆች ሁሉ አማን ሁሉ ሰላም። ላይፍ እንዴት ነው? እንዴት ነው ህይወት? ብራዘሮች እንዴት ነው? ግራ ገብቶኛል፣ ግራ ገብቶኛል፣ ግራ ገብቶኛል፣ ግራ ገብቶኛል። አየምር ሲሪየስ ነው ማርያም። ላይፍ እንዴት ነው? ላይፍ አሪፍ ነው ወይ? አራም ያዛዳጆች ምርጥ ያንስ እንዴት ነው ውሏችንን አባቢ ማርያምን አንዳንዴ ስናስበው ዝም ብለን ሰቅ ብለን ማለት ውሏችንን ምን እንዴት እንዳለፈ ዝም ብለን ብንገመግም መልካም ይመስለኛል። እንዴት አጠፋነው ውሏችንን? በምን አጠፋነው? ምን አይነት ጊዜ ላይ ማሳለፍ ነበረብን? ምን አይነት ስራ ሰራን? ምን ጠቀመን? ጊዜው ምን ጠቀመን? የዛሬው ቀን ብለን ራሳችንን መፈተሽ ይኖርብናል። ያራዳ ልጅ ሌላ ምን ማለት ፈልጌ መሰላችሁ? ህይወት እንደሆነች ያው ለኛ ከባድ ነች፣ እናውቃታለን። ለምን ከበደች? በተለያየ ምክንያት ሊሆን ይችላል አይደል? ያራዳ ልጅ ተመርቆ ስራ በማጣት በዙሪያችን ያሉ ሰው ከጎናችን አለመሆን የሆነ ነገር ስንሞክር አለመሳካት፣ ብቻ ብዙ ምክንያቶች ሊኖሩ ይችላሉ። ግን ያራዳ ልጅ ነኝ የምላችሁ በቃ አንድ ፈጣሪን ይዘን ብቻ ነው መጓዝ ያለብን። አንድ መድኃኒዓለምን ይዘን በቃ አዳም ማለት ነው መጸለይ ነው ያራዳ ልጅ። ከሱ ውጪ ሌላ ምንም ነገር ፎከስ እናደርግ እንኳን ጊዜው ከባድ ሆኗል። መጸለይ ነው ያራዳ ልጅ። በየእምነታችን መጸለይ ነው። ተፍ ማለት ሁልጊዜም ለኛ አሪፍ ነገር ነው። ምክንያቱም ተፍ ካልን አይታወቅም ሊሰጠን የሚችለው ነገር። መሞከር አይከፋም። እንሞክር፣ ከፈጣሪያችን ጋር እንሞክር፣ ተፍ እንበል፣ በሃይማኖታችን እንጠንክር። ያራዳ ልጅ ምን ጊዜ ሁሉ ነገር ሊቃናለት ምናምን አይችልም። ምክንያቱም ምን መሰለህ አሁን ያራዳ ልጅ ስትሆን ወይ ደግሞ እዚህ አዲስ አበባ ውስጥ ተወልደን ያደግን ልጆች አብዛኛውን ጊዜ ሼመኛ ነን። በቃ ሼም የሚባል ነገር አለብን። ምን እኔ አላውቅም። ምን አዲስ አበባ ስለተወለድን ነው? እኔ ክርስቶስ ግራ ነው የሚገባኝ። እንዴ አዲስ አበባ መወለድ ሼመኛ ነገር እኔ አላውቅም። ብቻ ግን በቃ ይሄ ሼም የሚባል ነገር በቃ መብራንን ሼም የሚባል ነገር በቃ የሆነ ለሰው ማስደሰት ብለን ነገሮችን ለራሳችን አለመፍራት፣ ነገሮችን ለራሳችን አለማድረግ በቃ አንተው እኔ በጣም ነው ያስጠላኝ። እግዚአብሔር እኔ ከዚህ በኋላ ሼም የሚባል ነገር በቃ ሼም የሚባል አይመለከተኝም። ያራዳ ልጅ በቃ ራሳችን ላይ እንውጠረ፣ ራሳችን ላይ እንፍራ። በቃ ምርጥ ያንስ በቃ አይመለከቱም። ያራዳ ልጅ ሲያስፈልግ ወይ ደግሞ ህሊና ከፈቀደልህ ውስጥ ከፈቀደልህ ብቻ ለራስ ከተረፈ ለራስ ከሆነልህ ብቻ ለዛ ሰው ወይም ደግሞ ልታደርግልህ ስላሰብከው ሰው ማድረግ ትችላለህ እንጂ ራስ ሳይኖር ራስ ላይ ሳትሰራ ቆይ ሲያሱ ብለህ እንትን ማለት የለብህም። በቃ ጉዳት ነው፣ ምንም ጥያቄ የለውም። መጉዳት ብቻ ነው ያራዳ ልጅ። ይሄን እኮ እንደዛ የምታደርግልህ ሰው እኮ ዞር ብሎ እኮ አንተን እኮ አታውቀውም። ገባሽ? ያራዳ ልጅ አይ ምርጥ ገባሽ? ስለዚህ እግዚአብሔርን ምን ማድረግ ያለብን መሰልሽ? ያራዳ ልጅ ራሳችን ላይ ራሳችን ላይ እንፍራ፣ ፋሚሊን እናስቀድም። ራስ ላይ ተፍ ማለት ብቻ አይደለም ያለብን። ገባ? ራስ ላይ ትሰራለህ፣ ፋሚሊን ታግዛለህ፣ ቤተሰብን ታግዛለህ። ለአንተ ሲሉ የኖሩ እህት፣ ወንድም፣ እናት አሉ ካጠገብ። ገባኸኛ? ስለዚህ ምን መሰለሽ ያራዳ ልጅ ተፍ ስንል ለራሳችን ብቻ አይደለም ከጎናችን ያለውን ሰው ማሰብ ይኖርብናል። ቅድሚያ ለራስ ነው። ቅድሚያ ለራስ ምን ጊዜ ያራዳ ልጅ ምንም ማንንም እንዳሰማ ምርጥ እናቴ ትሙት ነው የምልህ። ማንንም በተለይ ጓደኛ ምናምን ያራዳ ልጅ ምርጥ ጓደኞች ሊኖሩ ይችላሉ። ገባህ አይደለ? ራስን ከለወጥክ በኋላ ወደ እነሱ ትሄዳለህ። አብረው እንዲያድጉ ታደርጋለህ። ገባህ? ራሴ ላይ ብቻ ልፍራ ማለት ራሴ ላይ ብቻ ራሴ ላይ እነሱ አይመለከተኝም ማለት አትችልም።
ገባሽ አይደለ? ይሄ ሊናም አይፈልግም። ስለዚህ ምን መሰለህ ራስ ላይ ተፍተፍ ትላለህ፣ ቤተሰብን ታግዛለህ፣ ቤተሰብን እናትን ታስደስታለህ፣ እህት ወንድሞችን ታስደስታለህ፣ ጓደኞችን ረሃ ታረጋለህ። ገባህ አይደለ? ጓደኛ አንተ የደረስክበት ቦታ ላይ እንዲደርስ ለሱም መንገድ ትከፍታለህ፣ ትበረግዳለህ ማለት ነው። ገባሽ አረዳጅ? ስለዚህ ምን ለማለት ፈልጌ መሰለህ ራስህን ትሰራለህ፣ ትለውጣለህ፣ በዙሪያ ያሉትን ሰዎች ከፍ ታደርጋለህ፣ ታነሳለህ ማለት ነው። ምርጥ ከዛ ምን ይሆናል ህይወት? አሽ ወይና ወይና አሽ ወይና ወይና አሽ ወይና አሽ ወይና ነሽ ተመጫለሽ። ገባሽ ምርጥ? ስለዚህ መጀመሪያ ራስህ ላይ ትሰራለህ፣ ፎከስ ታደርጋለህ፣ ነገሮችን ታገናዘባለህ፣ ህይወትን ትለውጣለህ። የቀረው ለቤተሰብ ለጓደኞች ባጠገቡ ላሉ ሰዎች ታግዛለህ፣ ትዘዳለህ ማለት ነው። ባጠገብ ብቻ ስለምን መሰለህ ያራዳል የተቸገሩ ሰዎች ይኖራሉ በአካባቢ ብቻ አይደለም። በቃ አይታወቅም እኮ አንተ ሰዎችን የምረዳበት መንገድ አይታወቅም፣ ሰዎችን የምታገኝበት መንገድ አይታወቅም። ገባህ አይደለ? ራስ ላይ ስትሰራ ራስ ተለወጥኩ ብለህ ስታስብ ምን መሰለህ የተቸገሩ ሰዎችን ማንሳት ይኖርብሻል። ገባሽ አይደለ? አወቃቸው አታውቃቸው አይደለም። በቃ ምን መሰለህ አፍራት በኩራት መስት ነው። ይሄ አፍራት በኩራት አስራት በኩራት መስት በየሃይማኖታችሁ መስት ነው። ይሄ ሊሆን የሚገባ ነገር ነው። ከዛስ ፈጣሪ ደግሞ እንዲጨምርልህ እንዲያግዝህ ደግሞ ምን ታደርጋለህ መሰለህ በአካባቢ ሊሆን ይችላል እንዳልኩ አታውቅም፣ የሚረዱ ሰዎች የምታገኝበትን ቦታ አታውቅም አይደለ? እነሱን ሰዎች በአቅም በተቻለ መጠን በትንሹም ቢበዛም ቢሆን የሆነች ነገር ማድረግ። ገባህ አይደለ? የሆነች ነገር ስታደርግ ምን መሰለህ አንደኛ ህሊና በቃ የሆነ ደስታ ይሰማዋል። ገባህ አይደለ? ለራስህ ብቻ አይደለም እኮ ያልኩህ ያሉት እንደዚህ ስታደርግ አንደኛ ከነሱ የሚመጣው ምርቃት ራሱ ማለት ስራህን የተሻለ ነገር እንድትሰራ ያደርጋል። በቃ ከነሱ የሚመጣው ምርቃት ባይዘዌ ማለት ምርቃት ትችላት ብል ክርስቶስን ምርቃት ማለት በቃ ህይወት ውስጥ ያሉ ችግሮችን የሚያቃል ነገር ነው። ምርቃት ለህይወት አንድ እርምጃ የሚሆን ነገር ነው እና ምርቃት ስትቀበሉ ማለት ከአባቶች ከእናቶች ምርቃት ስትቀበሉ ከልባችሁ እግዚአብሔርን ነው ከልባችሁ ተቀበሉ። ያንን ምርቃት ከልባችሁ ደስ ይበላችሁ። ያንን ምርቃት ስትመረቁ ይሆናል ብላችሁ እመኑ በቃ። ምክንያቱም መልካም ምርቃት ነው። ገባህ አይደለ? ይልፋ አልተባልክም። ፈጣሪ ላንተ አይሆን አልተባልክም። በቃ እድሜን ይርዘም፣ እድሜ ይጨምር፣ ወልደህ ክበድ፣ የተሻለ ነገሮች ላንተ ይገባል ምናምን ተብሎ ልትመረቅ የሚችለው። ስለዚህ ያንን ምርቃት ከልብ ተቀበለው። ክርስቶስን ነው የምልህ። ከልብ ተቀበለው፣ ከልብ ደስ ይበልህ። ያንን ምርቃት ታገኘዋለህ፣ ከጊዜ ሂደት ታገኘዋለህ። በቃ እግዚአብሔርን በጤና ታገኘዋለህ፣ በገንዘብ ታገኘዋለህ፣ በተለያዩ ነገሮች ታገኘዋለህ። ያረዳል። ስለዚህ ምን እያልኩ መሰለሽ ለተቸገሩ ሰዎችን መደገፍ ግዴታ ነው። በቃ ግዴታ ነው። ምክንያቱም አንተም ተቸግረህ እኮ የሆነ ሳለ የደረሰልህ ሰው ሊሆን ይችላል። ያንን ሰው አስታውስ። እሱን ስታስታውስ አንተ መርዳት እንዳለብን ደግሞ ትዝ ይልሃል ማለት ነው። ያረዳል። ይመቻችሁ። ኪንጎ ፋሚሊን ተቀላቀሉ። መልካም ነገሮችን እናወራለን። ምርጦች ስለ ህይወታችን እናወራለን፣ ስለ ቤተሰብ እናወራለን። የወጣትነት ህይወት ምን እንደሚመስል እናወራለን። እኔ 24 ዓመቴ ነው። ያራዳል። ኮሜንት ላይ አሳውቁ ስንት ዓመታችሁ እንደሆነ፣ ምን ላይ እንደምትገኙ ተፍ እያላችሁ ነው ወይ? አሳውቁ። ህይወት ቀና ሆኗል እናንተ ወይንስ ኖርማል ነው? አሳውቁኝ። ምርጣን ሰወዳችኋለሁ፣ አከብራችኋለሁ። ሰብስክራይቢን ዩቲዩብን ሰብስክራይብ ያደርጋችሁ ላይክ ኮሜንት ጻፉልኝ አድርጉ።